በጾመ ፍልሰታ ልናደርጋቸው የሚገቡ ጠቃሚ ምክሮች። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የቻናል ቤተሰቦች እንደምን አላችሁ? እናለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። ጾመ ፍልሰታ። ስለ ጾመ ፍልሰታ ልናደርጋቸው የሚገቡ ጠቃሚ ምክሮች። ስለ ጾም ፍልሰታ ልናደርገው የሚገባ ቅድመ ዝግጅት ምንድነው? ጾመ ፍልሰታ ከሰባቱ የቤተ ክርስቲያን አጽዋማት አንዷ ስትሆን የእመቤታችን ቅድስት ድንግል ማርያም የዕረፍቷ ጊዜዋን ተከትሎ ሐዋርያት የጾሙት ጾም ነው። ፍልሰታ የሚለው ቃል መፈለስ ከሚለው የግዕዝ ግስ ያመጣ ሲሆን መሰደድ፣ መዘዋወር፣ መሻገር ማለት ነው። በዚህም መሰረት የጾሙ ትርጉም የእመቤታችን ስጋ ወደ ሰማይ ማረጉና መዘዋወሩን የሚያመለክት ነው። ይህ ጾም ለእግዚአብሔር እናት የተሰጠ ልዩ ክብር ሲሆን አማኞችም ለቅድስት ድንግል ማርያም ያላቸውን ፍቅርና አክብሮት የሚገልጹበት ጊዜ ነው። ሐዋርያት ከጾመ ፍልሰታ ምን አገኙ? ጌታችን ኢየሱስ ክርስቶስ ካረገ በኋላ ሐዋርያት እመቤታችን በሞት ስትነሳና በክብር ስታርግ ያዩበት ቀን ነበር። ሐዋርያው ቶማስ ግን በወቅቱ ስላልነበረ ከእመቤታችን ዕረፍት በኋላ ዘገይቶ በደመና ሲመጣ ቅድስት ድንግል ማርያም ተነስታ ስታርግ አገኛት። እመቤታችን መሆኗን አወቀ። እመቤቴ እንዴት ከሐዋርያት ተለየው አላት። ይህ እርገቴ ሌሎች ሐዋርያት አላዩም፣ አንተ ነህ ያየኸው ብላ የተገነዘችበትን ሰበኗን ሰጠችው። መጥቶም ሐዋርያትን ጠየቃቸው። የእመቤታችን ነገር እንዴት ሆነ አላቸው። በሱባኤያችን መጨረሻ እግዚአብሔር ስጋዋን ሰጥቶን ቀበርናት አሉት። ሞት በጥር በነሐሴ መቃብር እንዴት ይሆናል አላቸው። ቅዱስ ጴጥሮስ ለምን ትጠራጥረናለህ? ናና የተቀበረችበት አለው። ከፍቶም ቢያዩ የለም። ሐዋርያት ደነገጡ። ቅዱስ ቶማስ እመቤታችን ስታርግ እንዳገኛት ነገራቸው። የተገነዘችበትን አሳያቸው። እነርሱም እግዚአብሔርን አመሰገኑ። በዚህም የተነሳ ቅዱሳን ሐዋርያት እንደገና በዓመቱ ነሐሴ አንድ ሱባኤ ገቡ። ቶማስ ያየውን እርገት ለማየት ተመኙ። የእመቤታችን እርገት በሕይወታቸው ዘመን ለማየት በከፍተኛ ፍላጎት ተገፋፍተው ሐዋርያት ለ14 ቀን በጾም በጸሎት በሱባኤ ተግተዋል። በዚህም ጸሎታቸው ተሰምቶ እመቤታችን ከሞት ተነስታ ካረገች በኋላ እንደገና በክብር ተገልጠላቸው ሁሉንም በክብር በምስጋና ስታርግ አይተዋታል። በዚህም ተአምር ስጋዋ እንዳልበሰበሰ ነገር ግን በክብር ወደ ሰማይ ማረጉን አረጋገጡ። እኛም እንደ ሐዋርያት የተመኘነው ለማግኘት በእመቤታችን ቅድስት ድንግል ማርያም አማላጅነት በዚህ ጾም ተግተን አምላካችን እንማጸን። የሐዋርያት ፈለግ በመከተል በመጾም በመጸለይና መልካም ስራ በመስራት የእግዚአብሔርን በረከት እና እመቤታችን እናገኛለን። በጾም ፍልሰታ ልናደርጋቸው የሚገቡ ጠቃሚ ምክሮች
ጾም ፍልሰታ ከመግባቱ በፊት አማኞች ቅድመ ዝግጅት እንዲያደርጉ የሚያግዙ 6 ጠቃሚ ምክሮች እነሆ። የንስሐ እቅድ ማውጣት፣ ኑዛዜ መቀበል። ጾም ከመጀመሩ በፊት የምንፈልገውን መንፈሳዊ ፍሬ ለማግኘት ከሁሉ በፊት ኃጢአታችን መናዘዝ ይገባናል። ንስሐ ማለት ከኃጢአት መመለስ ማለት ሲሆን በጾም ወቅት የንስሐ ሕይወት ለመኖር ንስሐ ለመቀበልና ከካህን አባታችን ኑዛዜን ለማግኘት ራስን ማዘጋጀት ያስፈልጋል። ምሳሌ የጠፋው ልጅ ወደ አባቱ ቤት ከመመለሱ በፊት ራሱ አዘጋጅቶ የፈጸመውን ስህተት አምኖ ይቅርታ ለመጠየቅ ዝግጁ እንደሆነ ሉቃስ ወንጌል 15 ከቁጥር 18 እስከ 19። የጸሎት ጊዜያት ማቀናጀት። በጾም ወቅት ጸሎት ከምግብ ይልቅ የነፍስ ምግብ ነውና ለጸሎት ልዩ ትኩረት መስጠት ያስፈልጋል። ከቤተሰቦቻችን አባላት፣ ከጎረቤቶቻችን፣ ከአብያተ ክርስቲያናት ጋር በመሆን የጋራ ጸሎት ማድረግ ይቻላል። ጸሎት የሚመች ቦታ መምረጥ እንዲሁም በቀን ውስጥ ለጸሎት የምንሰጠው ጊዜ ማቀድ ተገቢ ነው። ምሳሌ ነቢዩ ዳንኤል ወደ ቤት ገብቶ በቀን 3 ጊዜ ጸሎትና ምስጋና እንደሚያቀርብ ይታወቃል። ትንቢተ ዳንኤል 6 ከቁጥር 10። የእግዚአብሔር ቃል ማንበብና ማሰላሰል። ጾም ከጸሎት በተጨማሪ የእግዚአብሔርን ቃል ማንበብና ማሰላሰል ይጠቅማል። ይህ የእግዚአብሔር ፍቃድ እንድናደርግ እንድንረዳና ከመንፈሳዊ ድንቁርና እንድንወጣ ይረዳናል። ጾም ከመግባት በፊት የትኛውን የመጽሐፍ ቅዱስ ክፍል ማንበብ እንዳለብን ወይም ምን አይነት መንፈሳዊ መጽሐፍ ማንበብ እንዳለብን ማቀድ ይገባል። መዝሙረኛው ዳዊት የእግዚአብሔር ቃል በልቤ ውስጥ ያስኩት ኃጢአቴን እንዳላደርግ ይላል። መዝሙር ዳዊት 119 ከቁጥር 11። መዝሙርና የቤተ ክርስቲያን አገልግሎት መከታተል፣ መዝሙር ማዳመጥ ለነፍስ እረፍት፣ ለስጋ ንጽህና ይሰጣል። ጾም ከመግባት በፊት መዝሙር፣ መንፈሳዊ ቅኔዎች በማዳመጥ ራስን ማዘጋጀት ያስፈልጋል። በቤተ ክርስቲያን ውስጥ የሚደረጉ አገልግሎቶች የቅዳሴና የሰዓታት ጸሎቶችን መከታተል ተገቢ ነው። ሐዋርያው ቅዱስ ጳውሎስ እና ሲላስ በሰንሰለት ታስረው እያለ እኩለ ሌሊት ላይ እግዚአብሔርን በዝማሬ ያመሰግናሉ። ድንገት የትልቅ የምድር ነውጥ በመታገዝ ከእስር ቤት እንደወጡ እናውቃለን። የሐዋርያ ስራ 16 ቁጥር 25 እስከ 26። የበጎ ስራ የፍቅር አገልግሎት። ጾም ከምግብና ከውሃ መከላከል ብቻ አይደለም፣ ለጎረቤት፣ ለድሆች፣ ለችግረኞች የምንደርስበት ጊዜ ነው። በጾም ወቅት የፍቅር አገልግሎት መስጠት፣ በጎ ስራ መስራት፣ ለታመሙ ሰዎች መጠየቅና መርዳት ትልቅ ዋጋ አለው። ጌታችን ኢየሱስ ክርስቶስ ለጠማማው ሰው ስትፈወስ አልነገርህም አለው። አልጋህም እኔን ስትፈወስ አታውቀኝም አለው። ይህ የፍቅር አገልግሎት ዋጋ ያሳያል። አገልጋዩም እኔን ስትፈውስ አታውቀኝም አለው። ይህ የፍቅር አገልግሎት ዋጋ ያሳያል። ዮሐንስ ወንጌል 9 ከቁጥር 1 እስከ 12። ከዘመድና ከወዳጅ
ጋር እርቅ መፍጠር። ጾም ከኃጢአት መመለስና ከሰዎች ጋር እርቅ መፍጠርን ይጨምራል። ከሰዎች ጋር የነበረ አለመግባባት ወይም በልባችን የያዝነው ጥላቻ ካለ በጾም ወቅት እርቅ መፍጠር ይገባል። በእርግጥ እርቅ ለመፍጠር የጾም ወቅት ብቻ መጠበቅ ተገቢ ባይሆንም ይበልጥ ደግሞ በጾም ወቅት የፍቅር እና የእርቅ ሰው መሆን የግድ ይላል። ጌታችን ኢየሱስ ክርስቶስ ወንድምህ ሳትጠብቅ ወደ ቤተ ክርስቲያን አትምጣ አለው። ይህ አባባል ከሰዎች ጋር እርቅ ሳይፈጥር ወደ ጸሎት ወደ ቤተ ክርስቲያን መምጣት ዋጋ እንደሌለው ያሳያል። ማቴዎስ ወንጌል 5 ቁጥር 23 እስከ 24። አጠቃላይ ጾም ፍልሰታ መንፈሳዊ ህይወታችን የምናደስበት በእግዚአብሔርና በእመቤታችን አማላጅነት ለመጎብኘት የምንቀርብበት ወር ነው። ስለዚህ ይህ ጊዜ በአግባቡ እንጠቀምበት ዘንድ እነዚህ ምክሮች ለመፈጸም እንዘጋጅ። እግዚአብሔር አምላካችን ከክፋት ሁሉ ጠብቆ ጾሙን በሰላም ጀምረን ልንፈጽም ያብቃን። አሜን። ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉ እላለብኝ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው የሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ጻድቅ በእምነት ይኖራል ተብሎ እንደ ተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል። ሮሜ 1:14 እግዚአብሔር ሆይ የምሳሌ ነገር የለምና የራቀውን አቅርበ የረቀቀውን አጉልተ እየሰማ ነው ካለው መርዶና ሰቀቀን እረፍት ነፍሳት ታንሳን። ጸልዩ በእንተ ሰላም። ስለ ሰላም እንጸልይ፣ ስለ ሀገራችን እንጸልይ፣ ስለ ቅድስት ቤተ ክርስቲያናችን እንጸልይ። በጭንቅ በመከራ ስላሉ እንጸልይ፣ በረሃብ በስደት ስላሉ እንጸልይ፣ በጽኑ ህመም ተይዞ ስለሚሰቃዩ እንጸልይ፣ ስለ ሃይማኖት መሪዎች አባቶቻችን እንጸልይ፣ ስለ ሀገር መሪ እንጸልይ። የሰላም የምሕረት የቸርነት ባለቤት እግዚአብሔር ሰላሙን፣ ምሕረቱን፣ ቸርነቱን አንሳን። አሜን አሜን አሜን። ቃሎት ያሰማልን ይጻፉልን። አባታችን አባ አትናቴዎስ ወልደ ጎርጎርዮስ ዘዘዋይ ገዳም ሐምሌ 29 2018 ዓ.ም